እሺ ሰላም እንደምን ቆይታችኋል? እንግዲህ የብስራ አሸናፊ እባላለሁ። የ2017 ኢንሳ ሰመር ካምፕ ተሳታፊ ነበርኩ። እንግዲህ ለመመረቂያ ፕሮጀክትነት በፊት የሃይስኩል ትምህርት እማርበት የነበረበትን የአንድ የሃይስኩል ትምህርት ቤት ማርክ ሊስት ማኔጅመንት ሲስተም ነው ዴቨሎፕ ያደረኩት። እንግዲህ ፈርስት ላንዲንግ ፔጅም የለውም ኦሬዲ ዳይሬክት ሎጊን ስንገባ የምናገኘው ሎጊን ፔጁን ነው። እንዲሁም ምንድነው በአንድ ዶሜን ላይ ለእናንተ ለማሳየት ከዚህ በፊት ገዝቼው በነበረው ዳንቴክ ሶሉሽን በሚል ዶሜን ላይ ሰብ ዶሜን ከፍቼ እሱ ላይ ነው ዴፕሎይ ያደረኩት ማለት ነው። ኦኬ እና ምንድነው እዚች ጋር አንድ ትናለችን ሎጊን ፔጅ ይሄ ምንድነው ሎጊን የሚያደርገው መምህራን ሎጊን የሚያደርጉበት ቦታ ነው። እሺ በመቀጠል እንግዲህ ምንድነው እንዳልኳችሁ የዋናው እቺ ሬጂስተር የምትለዋ ፓርት ነች። ምንድነው መምህሩን ሬጂስተር የሚያደርጉበት ወይም የሚመዘግቡበት ትምህርት ቤቱን የሚጠቀምበት ፓርት ነች ማለት ነው። ያው ማናጀር ፔጅ ውስጥ ነበረ በበተን አድርጌ ያዘጋጀሁት ነገር ግን ከጊዜ እንትን በኋላ ቶሎ ቶሎ መምህራኖችን ለእንትን እንዲል ብዬ ኢዚ እንዲሆን በማሰብ ከውጭ አድርጌዋለሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር መጀመሪያ መምህሩ የሚፈልገውን ዩዘር ኔም ይቀበላል። ያው ዩአዩ ብዙም እንትን አይደለም። በጣም ዩአይ ላይ ሳይሆን እየተጨነኩ የነበረው ፋንክሽናሊቲው ላይ ስለነበረ ዩዘር ኔም እንግዲህ እኛ ለምሳሌ ዝም ብለን ኢንሳ እንበለው ማለት ነው። ኢንሳ የሚል ዩዘር ኔም እንስጠው። ፓስወርድ ደግሞ ነውና ሁሌ የምንስጠው በራሴ ስም እናድርገውና እንበለው እድሜ መምህር ስለሆነ ያው 35 እንበለውና ጾታ ወንድ የሚያስተምረው ሰብጀክት ምንድነው እዚህ ጋር ሀሳቤ ምንድነው ሪስትሪክት ያላደረኩበት ምክንያት ወይም ቫሊዴት ያላደረኩበት ወይም ደግሞ በዝርዝር የሆነ ኦፕሽን ሰሌክት ያላረኩበት ነገር ምክንያት ምንድነው? ትምህርት ቤቱ ሌላ ተጨማሪ ትምህርቶችን መስጠት የሚፈልጋቸው ትምህርቶች ቢኖሩ ምናምን የሚሉትን ለማሰብ ከማሰብ ጋር ስለሆነ ባይ ዲፎልት እነሱ እንዲያስገቡት እና ዳታቤዝ ላይ ሴት ከተደረገ በኋላ ዳታቤዙ በራሱ ፊች አድርጎ እንደ አንድ ሳብጀክት እንዲቆጥረው ነው ያደረኩት። ሶ አንድ ትምህርት እንስጥ አማሪክ እንበለውና ከዚህ ውስጥ መምህሩ የሚያስተምራቸውን አሁን ከኬጂ ዋን እስከ 12ኛ ክፍል ድረስ አሉ ከነዛ ውስጥ መምህሩ የሚያስተምራቸውን የሚፈልገውን መርጦ ሰሌክት ያደርጋል ማለት ነው። እሺ አሁን እሱን ለምሳሌ እኛ ምን እንበለው የሰባተኛ ክፍል እና የስምንተኛ ክፍል እናድርገው ያው ለምሳሌ ያክል ስለሆነ ከዛ እዚህ ጋር ምን ያደርጋል ማለት ነው። ከዛው ላይ አንድ የሰውየውን ፎቶ ይወስዳል ከዛ ሰሚት እንለዋለን ማለት ነው። ከዚህ በኋላ ዳይሬክትሊ ወደ ዳይሬክት ያደርጋል ወደ ሎጊን ፔጁ ማለት ነው። ሶ ቅድም ያስገባነው ኢንሳ የሚል ዩዘር ኔም እና ያስገባነውን ፓስወርድ እናስገባ። ይሄ እንደምትመለከቱት ሎጊን አድርጓል። ሎጊን አድርጓል ኦኬ ከዛ ላይ እንደምትመለከቱት እዚች ጋር የሰውየውን እንትን አስቀምጧል። ያው እንትናችን ኤችዲኤምአይችን ሞር ዙም አድርጎት ነው። ይሄው እዚህ ጋር እንደምትመለከቱት ይሄን የመሰለ ዩዘር ኢንተርፌስ አለው። ብዙም ስለ ዩዘር ኢንተርፌስ እዚህ ጋር አልተጨነኩኝም ነገር ግን ያው ፋንክሽናሊቲው ነው። ቹዝ ያደረጋቸውን ግሬዶች መምህሮቹ ቹዝ ያደረጋቸውን ግሬዶች እንትን ይላል እዚህ ጋር በበተን ይደረድራቸዋል። ከዛ በኋላ እነዛን በተኖች አንዷን ክሊክ በሚያደርግበት ሰዓት አሁን ግሬድ 7 የሚለውን ክሊክ እናድርግ። ግሬድ 7 የሚለውን ክሊክ በምናደርግበት ሰዓት እንደዚህ አይነት ማርክ ሊስት ክሬት ያደርግልናል ማለት ነው። ይሄ ምንድነው ይሄን የመሰለ ማርክ ሊስት ክሬት አድርገውልናል። ምንድነው ዋናው ሀሳቤ አሁን እዚህ ጋር ተማሪዎችን መመዝገብ ምናምን የሚለው ሀሳብ የሚያረዝመው ስለሆነ ምን አደረኩኝ ልክ እዚች ጋር የሆም ሩም ቲቸሩ ወይም ደግሞ ስልጣሪው
የተማሪዎችን ስም ምናምን አስገብቶ ማርካቸውን ሴቱ ካደረገ በኋላ ሴቭ ሲለው ለሁሉም የሰባተኛ ክፍል መምህራኖች ለሌላም ትምህርት ለእንግሊዝኛ ለባዮሎጂ ምናምን ለሌላ ትምህርት መምህራኖች እዚህ ጋር ያለውን ስም እድሜ እና ጾታ የሚለውን ፊች አድርጎ ሌላው ጋር ይወስዳል። ኦኬ ጊዜ ከመቆጠብ አንፃር እንድናደርጋለን። ከዚህ በፊት እኔ ሎጊን ባደረኩት አንድ መምህር ሬጅስተር ባደረኩት አንድ መምህር ማለት ነው። ያው ተማሪዎችን ስም ዝርዝር ማስገባት ምናምን ታይቴክስ ነገር እንግዲህ ይህን መምህር ዝም ብዬ አሁን ቪዲዮን ከታረጊው ነው እንትን ሬጅስተር አድርጌዋለሁ። የአብስራ አሸናፊ የተባለ ማትስ መምህር ማለት ነው ለአራተኛ ክፍል። እስኪ እሱ ደግሞ እነዚህን ተማሪዎች ከዚህ በፊት ያው አሁን ካለችኝ ሰዓት አንፃር ተማሪ አስገብቶ ማርክ አስገብቶ ለማሳየት ትንሽ አስቸጋሪ ነውና ራሴ እስኪ ያስገባዋቸው ከዚህ በፊት የሰራሁት አለ የሞከርኩት ሶ ውጤቶቹን መምህሩ ኤዲት ማድረግ ይችላል በማንኛውም ሰዓት እና አሁን ለእናንተ እንዲሆን ዝም ብዬ እናስተካክለው። በቀል የተባለውን ተማሪ 65 ነው ከ20 25 ነው። ችኛዋን ከ10 7 5 ነው። ችኛዋን 5 5 ነው። ከዛ ሴቭ እናድርገው። ያው ሌሎችንም ሁሉንም ማስተካከል እንችላለን። በቀለ የምትለውን ስም ስለመረጥኩኝ በኋላ ማናጀር ፔጅ ላይ ያለውን ለውጥ ለማሳየት ሴቭ እናድርገው። ኦኬ አሁን ሴቭ አድርጓል። ማርክ ሴቭድ ሰክሰስፉሊ ይላል። ወደ ዳሽቦርድ እንመለሳለን። ኦኬ ቲቸር ላይ ያለን ፋንክሽናሊቲ እንግዲህ ይሄ ነው። ከሆም ሩም ቲቸር የተቀበላቸውን ተማሪዎች በሙሉ ማርክ አሲስት ያደርግና ወይም ይሰጥና ማርክ ከዛ አመቱ መጨረሻ ላይ የማናጀር ፔጅ ጥቅም ላይ ወይም ደግሞ ማናጀር ፔጁ ያው ብዙ ጊዜ በትምህርት ቤታችን ምንድነው በየክላሱ እየተመጣ እንዴት ነው ስንት ወንድ ተማሪ ስንት ሴት ተማሪ ምናምን ጠቅላላ ስንት ናችሁ ምናምን እየተባለ ቼክ ይደረጋልና እሱንም ለማቅለል የሞከርኩት አንደኛ እሱ ነው። ምንድነው አሁን እስካሁን ድረስ ስሞክር እስካሁን መምህር ያላቸው ወይም ተማሪ ያለባቸው ክላሶች ናቸው እነዚህ። ያው ዌብሳይቱ በቅርብ ጊዜ ስለሆነ ገና ሰርቼ የጨረስኩት ብዙ ዳታ አልተሟላበትም። ግን ግሬድ 7ን ክሬት አድርገናል። ግሬድ 8ን ክሬት አድርገናል። ግሬድ 4 ላይ 6 ወንድ ተማሪ እና 1 ሴት ተማሪ አለ። ጠቅላላ 7 አለ ምናምን ብሎ ያለንን ዳታ ያሳየናል ማለት ነው። ምናርጋ ይቺ ኒው ዲቫይስ ሎጊንስ የምትለው መምህራኖች በሆነ ሚንስ ያው ሲአርኤስኤፍ ቶክን እንትን እንዳይል አድርገናል። ኤክስኤስኤስ ኢንጀክት እንዳይደረግ አድርገናል። ኤስኪዩኤል ኢንጀክሽን አታክ እንዳይደረግ ሁሉንም ቨልነራቢሊቲ ለመዝጋት የቻልነውን ያክል ሞክሬያለሁ። እና ኒው ዲቫይስ ሎጊንስ በሚያደርግበት ሰዓት ደግሞ ለእንትኑ እንዲያሳውቅ ለማናጀሩ ላይ እንዲመጣ ያደረኩበት ነው ማለት ነው። ይሄ ደግሞ እዚች ጋር ግሬድ ሰሌክት እናደርጋለን። አሁን ቅድም ግሬድ 4ን ስለሆነ ያየነው ግሬድ 4ን ሰሌክት እናደርግና ቼክ ማርክ እንበለው። ማርክ ቼክ ለማድረግ ብቻ ነው አሁን የመጀመሪያው ላሳያችሁ የፈለኩት ለዛ ነው። ይኸው በቀለ የሚለው እንደምትመለከቱት 97 አምጥቷል። እንደምታዩት እዚህ ጋር 97 20 ሰተን 60 ሰተን ምናምን የሚል ውጤት ቅድም እያስገባን ነበረ እና አምጥቷል ምናምን እንደዚህ ሌላም ሰብጀክቶች ሲኖሩ እንደዚሁ ፓርቲሽን እየከፋፈለ ሁሉንም ደርድሮ ያመጣልናል ማለት ነው። ኦኬ ከዛ ዋናው ነገር ደግሞ ሌላው ትምህርት ቤቱ የወደደው የተቀበለው ቢቀበለው ብዬ የማስበው ምንድነው እቺኛዋ ሮስተር ፕሪንት የምታደርግባት ፓርት ነች። እንግዲህ እኛ መልእክት አካዳሚ በምንማር ጊዜ የነበረው የሮስተር ካርድ ዲዛይን ይሄ ነበረ። እሱን ነው ለመጠቀም የሞከርኩት። ፒኤችፒ ባክኤንድ ላይ የካንቫን ሲስተም ኢንተግሬት ለማድረግ ሞክሬያለሁ። እንግዲህ እንደምትመለከቱት የትምህርት ቤቱን ካርድ ለማስመሰል ሞክሬያለሁ። እንዲሁም አቬሬጅ የምትለው ቦታ ላይ ፒኤችፒ ሎጂኩ ከነበሩት ማርኮች ላይ አቬሬጅ በራሱ እንዲያሳል አድርጌዋለሁ ማለት ነው። ብሎም ከዚች አቬሬጅ ጋር የምትመጣዋ ከ50 በላይ ከሆነች ተማሪው ምን እንዲል ፕሮምፕት የሚል ወይም ደግሞ አልፏል ብሎ ወደ ግሬድ እንደዚህ አልፏል ብሎ እንዲጽፍ ከግሬድ 4 ወደ ግሬድ 5 አልፏል ብሎ እንዲጽፍ አድርጌያለሁ ማለት ነው። ቅድም የነበሩን ተማሪዎች በሙሉ እነዚህ ናቸው። በቀለ የሚለው ተማሪ
ከሌሎቹ ስንተኛ እንደወጣ አሁን ካሉት ራንክ 5ኛ 6ኛ እያለ ያስቀምጣል ማለት ነው። ከዛ ምን ይላል በአንድ ፕሪንት በተን ምን ያደርጋል ማለት ነው ወደ ፕሪንት ቀጥታ ይሄዳል ማለት ነው። ፕሪንት በምንለው ሰዓት እነዚህ እንደምትመለከቱት ሰርተፊኬቱ ወይም ደግሞ ሮስተር ካርዱን ፕሪንት አድርጎ ያወጣልናል ማለት ነው። የትምህርት ቤቱን ስራንም ያቃልላል የመምህራኖችን ድክመት እንዲሁም ደግሞ በአንድ ሳምንት ሙሉ ተዘግቶ መምህራን ካርድ ላይ የተማሪ ውጤት መገልበጥ ስህተት ሊኖር ይችላል ምናምን የሚሉትን የተለያዩ ችግሮች ይቀንሳል ብዬ አስቤ ዴቨሎፕ ያደረኩት ነገር ነው ማለት ነው። እንደምትመለከቱት የተማሪዎችን ሙሉ ጠቅላላ ቁጥር ማወቅ የሚቻልበት እንዲሁም ወንድና ሴት ነጥሎ አውጥቶ ማሳወቅ የሚችል አድርጌ የሰራሁት ማለት ነው። እንዲሁም በየክላሱ ያሉትን ማርክ ቼክ የሚያደርግበት ነው ማለት ነው። ይሄን ለመስራት የተጠቀምኩት ፍሬምወርክ አይደለም። ኤችቲኤምኤል ሃይፐርቴክስት ማርክአፕ ላንጉጅ ፈርስት እሱን እንደ ሌአውቱን ይሄን ዲዛይኑን ክሬት አደረኩበት በሲኤስኤስ እና በጃቫስክሪፕት ፋንክሽናሊቲዎችን ጨመርኩኝ። ከዛም ባኪንድ ደግሞ ኔት ይሄ ፒኤችፒ ዳይሬክት ፒኤችፒ ነው የተጠቀምኩት ማለት ነው። እስካሁን ባለው ይሄንን የሰራሁት የተጨነኩት ያው ባኬንዱ ላይ ነው ከአንዱ መምህር ምናምን እንዳይጋጭ ነው የሚለውን እና ያው ሰማያዊ የሚለውም ያው በትምህርት ቤቱ ይወደዳል በሚል ኮንሲስተንሲውን ለመጠበቅ ሰማያዊና ነጭ ምናምን ግራጫን እነዚህን ሶስቱን ወይ ሁለቱን እነዚህ ሁለቱን ቀለሞች በዚህ ዌብሳይት ላይ ተጠቅሜያለሁ ማለት ነው። አመሰግናለሁ። እንግዲህ ጥሩ ውጤት እንግዲህ ከእናንተ ጋር ደግሞ ኖሮኝ አብረን እንደምንቀጥል ተስፋ አደርጋለሁኝ። አመሰግናለሁ።